ፈጣሪ ማወቅ የፈለገ ሰው አፍቅሮ ይየው። ለምሳሌ ፍቅር የፈጣሪ መኖር ያረጋግጣል። ፍቅር ምንድነው? አትጨብጠው፣ አትዳስሰው። ሁለት ለፍቅር ብለህ የምትሰጠውን ሁሉ ሰጥተህ ያንስብሃል። ከዚያስ ምንድነው ፍቅር? አታውቀው፣ ግን ያገላብጣል፣ ያተራምሳል። ከዛ አረኔ በቃኝ ብለህ ልተኛ ብለህ ይቀሰቅሳል። ምንድነው? you don't know it. you don't know. ኦኬ ይሄኛው ስላሳፈራችሁ የናፈቃችሁ ሰው ናፍቆት እናቴ ናፈቀች ይላል። መናፈቅ ለምን ትናፍቃለህ? ሞታለች እኮ እናት የለችም። የሞተን ሰው መናፈቅ ምክንያታዊ አይደለም። ይሄ ሪዝነብል አይደለም። ምክንያት የለህም ግን ትናፍቃለህ። ለምን? አዩ ፈጣሪ እንደዚህ ውስጥ ነው የሚገለጸው። ፈጣሪ የምትለው ነገር እንደዚህ የሚያገለባብጥ ነው። ፈጣሪ ማወቅ የፈለገ ሰው አፍቅሮ ይየው። ኦኬ ፍቅር ይዞት ይመልከተው። ፍቅር ውስጥ ላፈቀርከው ሰው ምንም ነገር ትሆናለህ። ምንም ነህ አንተ የሆነ ጠጠር ዱቄት እንደሆንክ ነው የሚሰማህ ላፈቀርከው ሰው። which means ፈጣሪ እዚህ ውስጥ ነው ያለው። ፈጣሪ ያ ማለት የኛው ሰውዬ ሲሞት ፈጣሪ የት ይቀራል አይደል? ፍቅር ይሁን ዘላለማዊ ነው ዴፊኒሽን ስለሆነ። ይሄ ስጋ ነው፣ ዋሻ ሰው ማለት ይሄ ስጋው ዋሻ እንጂ ሰውየውን አይደለም። ሰውየው አይታይም ብለናል። የሚሻገር ትራንሰንደንታሊዝም ስለሚያስፈልግ